በዛሬ ቪዲዮአችን የምናየው እነዚህ ሰይጣን እንኳን የሚቀናባቸው ጨካኝ የሆኑ ጋንግስተሮች እንዴትስ ሊያዙ ቻሉ፣ እንዴትስ ተይዘው እንደዚህ እስር ቤት ውስጥ አሳራቸውን እየበሉ እንደሆነ ዛሬ ከባለፈው የቀጠለውን ቪዲዮ ፈታ አድርጌ ያሳያችኋለሁ። እናም ፋሚሊ ዋጋዋን ባለፈው ቃል በገባውላችሁ መሰረት የዚህን ቪዲዮ ቀጣይ ፓርት የምትፈልጉ ሰዎች ካላችሁ ኮሜንት ላይ ጻፉልኝ ባልኳችሁ መሰረት ብዙዎቻችሁ ኔክስት ብላችሁ ስለጻፋችሁልኝ ዛሬ ደግሞ የዚህን ቪዲዮ ቀጣዩን ፓርት ስለነዚህ ጋንግስተሮች ቀጣዩን ፓርት ይዤላችሁ መጥቻለሁ። እንዴትስ ሊያዙ ቻሉ የሚለውን አንድ በአንድ ዛሬ ያሳያችኋለሁ ማለት ነው። የባለፈውን ቪዲዮ ያላያችሁ ሰዎች ካላችሁም ችግር የለውም፣ በዚህ ኔክስት እንዲገባችሁ አድርጌ ነው የምሰራላችሁ። እናም ወደ ዛሬው ቀውጢ ቪዲዮአችን ከማለፋችን በፊት ቪዲዮውን ላይክ በማድረግ ጀምሩ። እናም ፋሚሊየርስ የባለፈውን ቪዲዮ ሪቪው ሳደርግላችሁ እነዚህ ጋንግስተሮች እነማን ናቸው? እነዚህ ጋንግስተሮች ማለት እጅግ በጣም ጨካኝ አረመኔ የነበሩ ማለት ነው በኤል ሳልቫዶር ከተማ ውስጥ የሚኖሩ ነበሩ። በአገሪቷ ውስጥ የሚገኙት ሁለት የጋንግስተር አባላት ናቸው። ኤቲን ስትሬት እና ኤምሰርት የሚባሉት የጋንግስተር አባላት ናቸው። እንደምታዩት ፊታቸው በሙሉ ንቅሳት በንቅሳት ብቻ ናቸው እና ለሁለት ሆነው ኤል ሳልቫዶርን ሙሉ ለሙሉ ገዝተዋት ነበር። በጣም የጭካኔ ስራ ነበር የሚሰሩትም ስራ ሰው መግደል፣ መድፈር፣ አደንዛዥ እጾችን መሸጥ፣ ህገወጥ የመሳሪያ ዝውውር፣ በጣም የሚያስጠላ ስራዎችን ነበር የሚሰሩት እዛ ሀገር ላይ ማለት ነው። ሀገሪቷ ውስጥ በቀን መውጣት አይቻልም። በማታማ አይታሰብም። በቀን ሁላ ኤል ሳልቫዶር ከተማ ውስጥ መሄድ በጣም ነበር የሚያስፈራው። ምክንያቱም እነዚህ ጋንግስተሮች ካገኛችሁ አለቀላችሁ። ድንገት እንኳን መንገድ ላይ ሄዳችሁ ቀና ብላችሁ ካያችሁ አለቀላችሁ። ልክ እንዲህ ብላችሁ መሄድ አለባችሁ። ድንገት እንዲህ ብላችሁ አይናችሁ ከተፋጠጠ ከነዚህ ጋንግስተር ጋር አለቀላችሁ። የሚያደርጋችሁ ነገር በጣም የሚያስጠሉ ነገሮችን ነው። እጅግ በጣም አረመኔ ናቸው እነዚህ ጋንግስተሮች። ስለነሱ ነበር አጠቃላይ ቪዲዮን እየሰራሁላችሁ ባለፈው። አሁን ደግሞ እንደዛ ህዝቡን እንዳላሰቃዩ በዚህ መንገድ እስር ቤት ውስጥ እየተሰቃዩ ነው የሚገኙት በዚህ ሰውዬ አማካኝነት ማለት ነው። እንዴትስ ሊያዙ ቻሉ የሚለው ነው ዛሬ ይዤላችሁ የመጣሁት። እነዚህ ጋንግስተሮችም የተያዙት በዚህ ሰውዬ አማካኝነት ነው፣ በናይብ ቡኬሌ ማለት ነው። ይሄ ሰውዬ የሳልቫዶር ጠቅላይ ሚኒስቴር ነበር። ግን ጠቅላይ ሚኒስቴር ከመሆኑ በፊት የኑዌቭ ካስካቲካላ ወይም የሳልቫዶር ዋና ከተማ ከንቲባ ነበር። በ2019 እንደ አውሮፓውያን አቆጣጠር ናይብ ቡኬሌ ለሀገሪቷ ጠቅላይ ሚኒስቴርነት መወዳደር ጀመረ። ናይብ ቡኬሌ ልክ ለጠቅላይ ሚኒስቴርነት መወዳደር ሲጀምር ለሀገሪቷ ህዝቦች ሁለት ነገር ነበር ቃል የገባላቸው፣ እኔን ከመረጣችሁ ብሎ ማለት ነው። በመጀመሪያ ደረጃ ቃል የገባላቸው እኔን ከመረጣችሁ እነዚህን ጋንግስተሮች አንድ ባንድ አጠፋቸዋለሁ ነበር ብሎ ቃል የገባላቸው ለሀገሪቷ ህዝቦች ማለት ነው። ግን አብዛኞቹ አላመኑትም ነበር። አንተ አሉት እንደ ሳቁበት ሁሉ ማለት ነው። ምክንያቱም እነዚህ ጋንግስተሮች እጅግ በጣም አደገኛ ናቸው። ማንም አይችላቸውም። በመንግስትም ደረጃ የሆነ በግለሰብ ደረጃ ማንም የሚችላቸው ሰው ስለሌለ ሳቁበት ሁሉ በጣም ነው ሙድ ያዙበት። ጀለስን ግን ቀላል አድርገው አስበዋት ነበር። ምክንያቱም ናይብ ቡኬሌ በዛን ጊዜ 39 ዓመቱ ላይ ነበር የሚገኘው። አብዛኛው ደግሞ የሚታወቀው በፖለቲካ ዓለም ላይ በጣም ብዙ አይነት ናቸው። እድሜያቸው በጣም ትላልቅ ነው ምናምን ነገር ወደ 70 80 ምናምን ናቸው። አብዛኞቹ አዛውንት ናቸው። ይሄ ግን በጣም ወጣት ነበር። ግን እስቲ እንየው ብለው በ2019 እንደ አውሮፓውያን አቆጣጠር የሀገሪቷ ጠቅላይ ሚኒስቴር አድርገው ሾሙት። የሳልቫዶር ጠቅላይ ሚኒስቴር አድርገው ማለት ነው። ከከንቲባነት ወደ ጠቅላይ ሚኒስቴርነት አደጋ ማለት ነው። እሱ ግን ጠቅላይ ሚኒስቴር ከመሆኑ በፊት ምን ማድረግ እንዳለበት እያንዳንዱን ነገር እቅድ አውጥቶ ነበር። እነዚህን ጋንግስተሮች እንዴት እንደሚያጠፋ ማለት ነው። እያንዳንዱን እቅዱን ተግባራዊ ማድረግ ጀመረ። በመጀመሪያ ደረጃም ናይብ ቡኬሌ ያደረገው ምንድነው? ከሀገሪቷ ትንሽ ራቅ ባለ ሁኔታ ላይ ትልቅ የእስር ቤት ማስገነባት ጀመረ። በጣም ትልቅ የእስር ቤት ማለት ነው። ምክንያቱም እሱ ጠቅላይ ሚኒስቴር ከመሆኑ በፊት እያንዳንዱን ነገር ምን ማድረግ እንዳለበት እቅዷን ሙሉ ጨርሳለች ጀለስ ማለት ነው። ምክንያቱም እንዴት እንደሚያስገባቸው ምናምን ሁሉን ነገር ጨርሶ ነበር። ልክ እስር ቤቱ ተሰርቶ እንዳለቀ ናይብ ቡኬሌ ምንድነው ያደረገው መሰላችሁ? አንድ በአንድ ለቅሞ እስር ቤት ማስገባት ነበር የሱ እቅድ ማለት ነው። እንደምታስቡት ደግሞ እነዚህ ጋንግስተሮች በጣም ቀላል አይደሉም። ምክንያቱም እጅግ በጣም ከባድ ናቸው። በጣም ብዙ አባላት ነው ያላቸው። አንዱ ጋንግስተር ብቻ ከ50,000 እስከ 60,000 የሚደርስ አባል ስላላቸው በጣም ብዙ ናቸው። ስለዚህ ለየት ባለ ሁኔታ ትላልቅ ወታደሮችን ማሰልጠን ጀመረ። እጅግ በጣም አደገኛውን ወታደሮችን በልዩ ሁኔታ ማሰልጠን ጀመረ። እነዚህን ጋንግስተሮችን አንድ ባንድ አድነው እንዲያስገቡ ማለት ነው። እነዚህን ጋንግስተሮች ደግሞ ሲያድናቸው መደበቅ እንኳን አይችሉ። ምክንያቱም እንደምታዩት ፊታቸው ሁላ ንቅሳት በንቅሳት ስለሆነ ባጭሩ ነው የሚያዙት። ምክንያቱም ይታወቃሉ። ኤምሰርት ከሆነ ኤምሰርት እያሉ ስለሚነቀሱ፣ ኤቲን ስትሬት ከሆኑ ደግሞ ኤቲን ስትሬት እያሉ ስለሚነቀሱ ግንባራቸውን ሁላ ሳይቀር መደበቁላ አልቻሉም ነበር። ለወታደሮቹ ደህንነት ሲባልም በመጀመሪያ ደረጃ ሲያድኗቸው እያንዳንዱ ወታደር ማክስ አድርገው ነው። ምክንያቱም ሁሉም ጋንግስተሮች ተይዞ ስላላለቁ ማለት ነው ሌሎች ወታደሮች ላይ ጥቃት እንዳያደርሱ እያንዳንዱን ጋንግስተር አሯሩጦ ማለት ነው ተከትለው እስር ቤት ከረቸሙባቸው ሁሉንም ማለት ነው። በአንዴ ብቻ ከ60,000 በላይ ጋንግስተሮችን ነው እንደምታዩት እስር ቤት ያስገባው ማለት ነው። ልክ ሲያስሯቸው ደግሞ ሌሎቹ እምቡር ምናምን ብለው አልታሰርም ያሉትን ደግሞ አየር ላይ እንዲሾቱ ነው ያዘዘው። እሱ ምንም አይሰማቸው ነበር። ምክንያቱም ከሰሩት ስራ አንፃር እጅግ በጣም ጨካኝ ነበሩ። ምንም ምረት አይገባቸው ነበር። ስለዚህ የሆነ እምቡርና ማለት ከፈለጉ አየር ላይ እንዲሾቱ ነበር ያዘዛቸው። በአጭር ጊዜ መሐልም ሁለቱንም የጋንግስተር አባላት አንድ በአንድ ለቅሞ እስር ቤት አስገባቸው። ሁለቱንም ማለት ነው ኤምሰርቲና ኤቲን ስትሬትን ሲያስገባቸው እንደዛ የሚጠላሉትን ላይን እንኳን የማይዋደዱትን ደግሞ አንድ ላይ ቀላቅሎ ነበር ያሰራቸው አውቆ ማለት ነው። እዛ ውስጥም ደግሞ
ምንም አልተደራረጉም። እንደዛ የሚጠላሉ ጋንግስተሮች። እስር ቤት ደግሞ ሲባል ልክ እንደ ሀገራችን የሚመች ምናምን አድርጋችሁ እንዳታስቡት። እስር ቤቱ እጅግ በጣም ነው የሚያስጠላው። ምክንያቱም ምንም አይነት ፍራሽ የለውም፣ ትራስ የለውም። ባዶ ብረት ላይ ነው የሚተኙት። ባዶ ማለት ነው። ሲጀመር እነሱ ከሰሩ ስራ አንጻር ይሄ ነገር ራሱ ለነሱ በጣም ምቾት ነው። ምክንያቱም እነሱ በጣም የአረመኔ ስራ ነበር ሲሰሩ የነበረው። ይህን ቪዲዮ ሙሉን ካያችሁ ኮሜንት ላይ ሙሉን አይቻለሁ ብላችሁ ጻፉልኝ። የሁላችሁንም ኮሜንት ላይክ የማደርገው ይሆናል ማለት ነው። በቀጣይ እንዲሰራላችሁ የምትፈልጉት ቀውጢ ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቀውጢ በማትገምቱት አስገራሚ ቪዲዮ እስከምንገናኝ ድረስ ፒስ ፎር ወርልድ ብያለሁ።